ምክትል ሊቀመንበር ሆናለሁ። ኪንጎን ባይሆን ተላላኪ እናደርገዋለን። ማህበር ማቋቋም ነው በቃ። አይ ዳይመንድ፣ እኔ ማህበር ምናምን አልፈልግም። ብቻ እሱ ፈጣሪ እስኪ ትዕግስቱን ይስጥ። ግን ዳይመንድ ኪንጎ እንዳለው መጠጣቱ ሳይሻል አይቀርም። ይሻላል በደንብ እንጂ ወንድሜ ያባ እሾን በሾ ነው ይላል እኮ ራሻ እኮ ስጠሩት ይላል እሾን በሾ። ወንድሜ እስቲ የሚጠጣ ነገር አምጣልኝ። በቃ ቢራ አምጣልኝ። አንድ ሳጥን ይረዳል። ትከፍላለህ? ይሁን በዛ ያለ ቢራ አምጣልኝ። በዛ ያለሽ አፍጥናባት ሀሳቡ ሳይቀር አንድ ሰው በብርጭቆ ማምጣ። እሺ ለኔ አንድ ብርጭቆ ሀሳቡ ሳይቀር እኔ ያረግልሃል። አንተ ብርጭቆ ክብር ላለው ሰው አንተ እንደለመድከው በሃይላንድ ምናምን ጠጣለህ። እኔ እኮ ኧረ የጠጣሁበት ነው። ያዝ ጠጣ። ግድ የለም ሀሳብህን ማነው እዚህ ብርጭቆ የጣለው? አምቧ በለው በቃ የሀሳብ አምቧ በለው። አንድ ትንሽ ቆይ ኩኩሻ የለች አደይ የለች ማንነት ያለ ነው። ሶስታችን በቃ ፈታ ነው የምትለው። ሂድበት ቆይ ልጨምርልህ። ግን የእሱ ትንፋሽ ነው የሚሆነው። ተወው ይሄ ትንፋሽ ጸደይ ነው ያፈቀረልህ ትችላለህ። በቃ የኔ ቆንጆ አንቺ እኮ የልቤ ብርሃን ነሽ። ያለ አንቺ ዓለም የለኝም። ታውቂያለሽ፣ ውበትሽ፣ ንጽህናሽ፣ ሁሉ ነገርሽ እኔን ሙሉ ያደርገኛል። የኔ ቆንጆ መቼም ቢሆን ካንቺ አደርቅም። እሺ ዴቭ፣ እኔም እኮ ካንተ ውጪ ማንም ባይምረው የለም። ፍቅር ደስታን ይሰጠኛል። ስለዚህ ከእንግዲህ ምንም መጨናነቅ የለም። የልቤ ንግስት፣ እስከ መጨረሻው አብረሽ ነሽ። አደይ ዶክተር ይኸውልሽ፣ ስሚ፣ እኔ እኮ በታላቅ ሳይንስ የሰው ልብ ምጠግን ዶክተር ነበርኩ። ግን ፍቅሬሽ ያለ ማደንዘዣ ልቤን ቀደደው። ይኸውልሽ ስሚ፣ እኔ ለአንቺና ለሱ ብዬ እንጂ እኔ እወድሻለሁ፣ አፈቅርሻለሁ። ምን? በስተመጨረሻም ዶክተር ጉዱን አፍርጦታል። አደይን እንደሚወዳት እስከ ዛሬ ለማንም ሰው ሳይናገር ቢቆይም አሁን ግን ኪንጎና ዳይመንድ እንዲጠጣ ጋብዘውት ይኸው አሁን ራሱን መቆጣጠር ከብዶት አደይና ዴቭ ሁለቱም ባሉበት ሄዶ እናንተን ስለማዝንላችሁ ነው እንጂ አንቺን በጣም አፈቅርሻለሁ እያለ ሲናገር ተመልክተነዋል። አሁን ቀጣይ ክፍል ምን ይፈጠራል ብላችሁ ታስባላችሁ? እስኪ ሀሳብ አስተያየታችሁን ኮመንት ላይ በማስቀመጥና ቪዲዮ ላይክ በማድረግ ጀምሩት። አደይና ዴቭ በመሳሳም ላይ እያሉ ነበረ ዶክተር የገባው። ምንም እንኳን ባይሳሳሙ እየተጠጋጉ እያለ እንዲሁም እየተመሰጡ እያለ ነበርና ገብቶ ያቋረጣቸው። በጊዜው ደንግጠው ነበር። እንደዛም ሆኖ እንደሚወዳት ሲነግራት በዴቭ ፊት ላይ በጣም ከፍተኛ ንዴት ተመልክተናል። አሁን ላይ ምን ይፈጠራል የሚለውን እስኪ ቀጣይ አብረን የምንመለከት ይሆናል። ነገር ግን ድራማው ላይ ያሉ ተዋናዮች በሙሉ ከባድ በሆነ ሰንሰለት ተሳስረው እንደሆነ እየተመለከተ እንገኛለን። ለምሳሌ ያህል ሩታ ዶክተርን ትወዷለች፣ ዶክተር ደግሞ አደይን ይወዳታል፣ አደይ ደግሞ ዴቭን ትወዷለች። ይህ ሁሉ ሰንሰለት ደግሞ ሁሉም እንዳይግባቡ አድርጓቸዋል። ለሊና ባቡሬ እስከዛሬ እንደዚህ አይነት ሰንሰለት ውስጥ የነበሩ ቢሆንም አሁን ላይ ግን ሁለቱም ስለሚዋደዱና ሀሳባቸውን ስለተገላለጹ እንዲሁም ስለተጋቡም ጭምር ለጫጉላ ሽርሽር በሚል ሰበብ ወደ ደብረ ዘይት ሄደው እዛ እየተዝናኑ እንደሆነ ተመልክተናል። ስለዚህ አሁን ላይ እነሱ ማንም የሚረብሻቸው ሰው የለም። ነገር ግን ወደ አደይና ወደ ዴቭ ህይወት የመጣ ነገር እንዳለ እየተመለከተ እንገኛለን። አሁን ላይ ሁለቱን ሁሉ ካፈረጠ በኋላ ይተዋታል የሚል ሀሳብ እንኳን የለኝም። እውነቱን እስኪ ደግራት ነበር መደፋፈር የከበደው። ነገር ግን ከዚህ በኋላ እንደውም እሷ ልትርቀው ብትሞክርም እሱ
የበሰበሰ ዝናብ አይፈራም እንዲሉት ነገር ከዚህ በኋላ እንኳን እንዲሁ በዋዛ ዝም ይላታል ብዬ አላስብም። ያው ምንም እንኳን ማድረግ የማይችለው ነገር ቢኖርም በተደጋጋሚ እየጠየቀ ወደ እሷ ለመቅረብ ይሞክራል ብዬ አስባለሁ። በዴቭና በዶክተር መካከልም ትልቅ የሆነ ግጭት እንደሚፈጠር አምናለሁ። ምክንያቱም አንድ ሴትን ሄዶ በፍቅረኛዋ አጠገብ እወድሻለሁ ወይም አፈቅርሻለሁ ብሎ መናገር ይሄ ትልቅ ንቀት ነው የሚመስለው ምንም እንኳን ጠጥቶ ቢሆንና ዴቭ ምናልባት ሊመታ ይችላል፣ ያው ይመታዋልም ብዬ አስባለሁ። በሌላ በኩልም ሁላችንንም እያሳቀንና ፈታ እያደረግን የሚገኘው ነገር ዳይመንድ በስተመጨረሻ ኩኩሻን አፍቅሯታል። ኩኩሻን በእርግጥ ትወደዋለች። እሱ ነገር ግንኙነታቸውን ከባድ ያደርገዋል ብዬ አላስብም፣ እሷም ስለምትወደው ማለት ነው። ምክንያቱም ያለፉት ክፍሎች ላይ እንደተመለከትነው እንደሚፈላለጉ ይታወቀ ነበር። ነገር ግን ማን ቀድሞ ይሸነፋል የሚለውን ነገር ነበር ስንጠባበቅ የነበረው። በተገናኙ ቁጥር መሰዳደብ፣ መነጋገር ነበርና ከሆነ ጊዜ በኋላ ነው በቃ ታምሪያለሽ፣ ውበትሽ እያለ ሰውዬው ሲያወራ አንተ የምርህን ነው እንዲህ እያለች እሷ ላለማመን ስትሞክር የተመለከትነውና የዛ ሰዓት ላይም በቃ እንደሚዋደዱና የሆነ ስሜት እንዳለ ጠርጥረን ነበር። ግን ቀድሞ ማን ይወድቃል ማን ይሸነፋል የሚለው ነገር ነበረ ትንሽ እንቆቅልሽ ሆኖ እሱንም ያው በጊዜ ሂደት እውነታውን ተረድተናል ማለት ነው። ዳይመንድ በኩኩሻ ፍቅር በስተመጨረሻም ወድቋል። ያው ከባድ ሁኔታ ውስጥ ይገኛል። መጀመሪያ ሄዱ ያማከሩ ዶክተርን ነበር። አሁን ላይ ደግሞ ኪንጉም ሁኔታውን ተረድተዋል። ኩኩሻም ደግሞ እንደምትፈልገው ደግሞ ሌላ ማሳወቂያ ነገር ኩኩሻ ቀጥታ ወደ ዳይመንድ ላለመደወል ብላ ቅምጥል ኪንጎን ስትፈልገው ወይም ደግሞ የት እንዳለ ግራ ገብቷት ወደ ስልኩን ስትደውል ስለማያነሳላት ተናዳ እያለ ዳይመንድ ጋር ደውለሽ አጣሪ እያለች በሙድ ወደ ዳይመንድ ልታስደውል ስትሞክር ተመልክተናልና በሙድ ባላስነቃሷ ዳይመንድን ደህንነት ለማረጋገጥ ነበር የፈለገችው። ያው ዳይመንድ ይነግራታል አይነግራት ብቻ አንድ ላይ የሚሆኑ ደግሞ ነው እርግጠኛ ነኝ። ግን ሲነግራት ወዲያው ትቀበላለች ብዬ አላስብም። ያው ትደናገጣለች ሆነ ብዙ ነገር አለና ያው ትንሽ ማስጠበቁ የማይቀር ነገር ነው። እናንተም እስኪ ሀሳብ አስተያየታችሁን አስቀምጡልኝ። ሊዲያ እውነትም ዶክተርን ወደው ነው ብላችሁ ታስባላችሁ ወይስ ሩታን ለመበቀል ነው ወይም ደግሞ ሩታን ስለማትወዳት ነው? እስኪ ሀሳብ አስተያየታችሁን አስቀምጡልኝ። ምናልባት ዶክተርን ወደውን የሚል እንኳን ሀሳብ የለኝም። ያው ዶክተር ፈላጊዎቹ እየበዙ ነው እንደሚታወቀው። ብቻ እስኪ ምን እንደሆነ አብረን የምንመለከት ይሆናል። ለማንኛውም እኔ እዚህ ጋር ተሰናበትኳችሁ ማለት ነው። ቀጣይ ምን ኤፒሶድ ልልቀቅ? ቀጣይ ኤፒሶድ ልልቀቅ ወይስ በምን ድራማ ልምጣ የሚለውን አሳውቁኝ። እኔ እዚህ ጋር ተሰናበትኳችሁ ማለት ነው። ደህና ሁኑ።